እንደምን አላችሁ። በዛሬው ቪዲዮ ደግሞ ለማየት የምንሞክረው ስለ ቴልኔት ይሆናል። እንግዲህ ቴልኔት እና ሴኩር ሼል ማለት እንዴት የኔትወርክ ዲቫይሶችን ሪሞትሊ አክሰስ ማድረግ እንችላለን። ሪሞትሊ ስንል ምን ማለታችን ነው? ለምሳሌ አንድ ስዊች አዲስ አበባ ቢሆን አዲስ አበባ ላይ ያለን ስዊች የኔትወርክ አስተዳደር ባለሙያው ኦር ኔትወርክ አድሚኑ ሐዋሳ ሆኖ እንዴት ማኔጅ ማድረግ ይችላል? ኦር ሌላ ቦታ ሆኖ እንዴት ማኔጅ ማድረግ እንዴት አክሰስ ማድረግ ይችላል? እንዴት ኮንፊገር ማድረግ ይችላል በርቀት ሆኖ የሚለውን ለማየት እንሞክራለን። ሶ ይሄን ለማድረግ ለምሳሌ አንድ ስዊች እንወስዳለን። ስዊች ይኖረናል። ሌላ አንድ ኮምፒውተር ይኖረናል። ሶ እነዚህ በኬብል ይገናኛሉ። ኦኬ በኬብል እናገናኛለን። ሌትስ ሴይ ይሄ አዲስ አበባ ነው ብለን ብናስብ፣ ይሄ ደግሞ ጅማ ነው ብለን ማሰብ እንችላለን። ስለዚህ ለዚህ አይፒ እሰጣለሁ። ዴስክቶፕ አይፒ 192.168.1.2 ሰብኔት ማስክ ይኖራል። ባይ ዲፎልት ክላስ ሲ ስለሆነ ኦኬ እንቀጥላለን። እንግዲህ ስዊች እንደሚታወቀው ለስዊች አይፒ አድሬስ አይሰጠውም። በምናውቀው ላይክ ፕላግ ኤንድ ፕላይ አሊያ ደግሞ ኮንፊገር አድርገነው እንጠቀምበታለን እንጂ ለስዊች አይፒ አይሰጥም። ቢኮዝ ፊዚካል አድሬሶች ነው ያሉት፣ አይፒ አንሰጠውም። ሶ አሁን ግን ሪሞትሊ አክሰስ ልናደርገው ስለሆነ እንዴት አድርገን ነው እሱን አክሰስ ማድረግ የምንችል? ግዴታ አንድ ዲቫይስ አክሰስ ለመደረግ አይፒ አድሬስ ያስፈልገዋል ማለት ነው። ሶ እሱን አይፒ አድሬስ በምን መንገድ እንሰጠዋለን ማለት ነው። ስለዚህ ኢንተርፌስ ቪላን ዋን የሚባል ቨርቹዋል ሌሎችን አድሚን ለማድረግ ማኔጅ ለማድረግ ያለ ፖርት ነው ብለን መውሰድ እንችላለን። ስለዚህ ለስዊቹ በሱ አማካኝነት እንሰጣለን አይፒ አድሬስ አክሰስ እንዲደረግ በሱ አማካኝነት አይፒ አድሬስ እንሰጣለን ማለት ነው። ስለዚህ ለስዊቹ አይፒ ለመስጠት መጀመሪያ ወደ ኮማንድ ፕሮሞት እንገባለን። ኢንተርናል አለን ላይክ ኢኔብል እናደርጋለን። ያ ዩዘር ኮማንዱ አሁን ወደ ኮንፊግሬሽን ማምጣት አለብን። ስለዚህ ኮንፊግሬሽን ሞድ ውስጥ ገብቶልናል ማለት ነው። ወደዚህ ከመጣልን በኋላ እስኪ ስሙን እንቀይረው፣ በኋላ አክሰስ ለማድረግ በስሙ እንዳንደናገር። ኦኬ ስለዚህ እስኪ ስሙን ልቀይረው፣ ሆስት ኔም ብዬ እስኪ ተማሪ ላድርገው በእኔ አካውንትስ። ሰው ወደ ተማሪ ተቀየረ ማለት ነው። ስለዚህ ኤግዚት እላለሁ። ወደዚህ ከመጣው በኋላ ጋሚ ስለዚህ ኮንፍ ቲ ወደ ኮንፊግሬሽን ተርሚናል እንገባለሁ። አሁን ምንድነው አይፒ አድሬሱን እሰጣለሁ ማለት ነው። አይፒ አድሬሱን እንዴት እሰጣለሁ? ኢንተርፌስ እጠራለሁ። ቪላን ኮንስታንት ነው ወይስ ይሄ ቪላን ዋን ኮንስታንት ነው። ከፋብሪካ ሲወጣ ይሄን ስያሜ ይዞ ነው የሚወጣው። አይፒ አድሬስ አሁን እዚህ ላይ አይፒ አድሬስ እሰጣለሁ ማለት ነው። 192.168.1.1 ስፔስ ዲፎልት ሰብኔት ማስክ .0። ስለዚህ ኢንተርፌሱን ለማብራት ምን አደርጋለሁ? ኖ ሸት ዳውን ላለው ማለት ነው። እዚህ ኤግዚት ላለው ማለት ነው። ስለዚህ የቴልኔቱን አክሰስ ለማድረግ እንግዲህ ፓስወርድ ያስፈልገዋል። ሌላ ቦታ ሆኜ ሪሞትሊ አንድን ዲቫይስ ከሩቅ አክሰስ ለማድረግ ግዴታ ለዛ ፓስወርድ መሰጠት መቻል አለበት። እንግዲህ ዲቫይሶችን ስዊችም ይሁን ራውተር አክሰስ ለማድረግ ወር ደግሞ አጠገባቸው ሆነን ኮንፊገር ለማድረግ ባይ ዲፎልት ምንድነው የምንጠቀም? ኮንሶል
ኬብልን ነው፣ ኮንሶል ፖርት ይኖረዋል። በሱ ነበር አክሰስ የምናደርግ። አሁን እዚህ ላይ ግን በአካል የለንም፣ ሪሞትሊ ነው አክሰስ የምናደርገው። ስለዚህ ቨርቹዋል የሆነ ላይን ቪቲዋይ የሚባል ቨርቹዋል ላይን መፈጠር አለበት ማለት ነው። ሶ ቪቲዋይ ላይን 0 እስከ 4 ልል እችላለሁ፣ 0 እስከ 15 ልል እችላለሁ። ይሄ ማለት ምንድነው? 0 እስከ 4 ማለት ኢንዴክስ ነው። 5 ያክል ዩዘር አዘ ሴም ታይም ያንን ዲቫይስ አክሰስ ማድረግ ይችላል ሪሞትሊ ብዬ እየፈቀድኩ ነው ማለት ነው። ኦኬ፣ በዚህ መንገድ 5 ሰዎች በአንድ ጊዜ መግባት ይችላሉ ማለት ነው። 15 ባረገው 0 እስከ 15 ባረገው ከ0 ጀምሬ ስቆጥር 16 ያክል ዩዘሮች አዘ ሴም ታይም መግባት ይችላሉ ማለት ነው። ኦኬ፣ ስለዚህ ምን አደርጋለሁ? ኮማንድ ፈጥራለሁ። ሶሪ ቪቲዋይ ላይን ቪቲዋይ ከ0 እስከ አቀያየሪያቸው ነው ከ0 እስከ 4 ያክል ወይም ደግሞ 5 ዩዘር አዘ ሴም ታይም ገብቶ ያንን ነገር አክሰስ ማድረግ ይችላል ማለት ነው። እየፈቀድኩ ነው ማለት ነው። 0 እስከ 15 ማድረግ ያው 16 ያክል ሰው ማግኘት ይችላል። ስለዚህ ፓስወርድ ያስፈልገኛል። ፓስወርድ ስንት ልሰጥ እችላለሁ? 1 2 3 4 ልሰጥ እችላለሁ። ፓስወርድ ሰጠው፣ ሰው ሎጊን ብሎ መግባት መቻል አለበት። ሶ ኤክሲት። ስለዚህ ጨረስኩኝ ማለት ነው። ስለዚህ ይሄን ዘግቼ ስንት ሰጠው? እዚህ ላይ አይፒ ስንት ነው የሰጠው? ሉክ 192.168 1.1 ይሄስ 192.168 1.2። ስለዚህ የሲዩችን ስም ምን ብዬ ቀይሬዋለሁ? እዚህ ጋር ተማሪ የሚል ስያሜ ሰጥቻለሁ ማለት ነው። ስለዚህ አሁን ፒሲው ላይ ሆኜ እንዴት አድርጌ አክሰስ ላድርግ? እንግዲህ እንደነገርኳችሁ ይሄ ያለ ጅማ ነው አክሰስ የሚያደርገው አካል፣ ሲዩቹ ደግሞ አዲስ አበባ ነው ብለን እናስብ። ስለዚህ እዚህ ሆኜ ወደ ሲኤምዲ ገባለሁ። ምን እላለሁ? ቴልኔት 192.168 1.1 ኢንቫሊድ ይላል። እስቲ ሶሪ ኮማንድ ጽፍ ተሳስቼ ነው። ቴልኔት 192.168 1.1 ተመልከቱ። አዎ ተከፈተ፣ ኦፕን አለ። ፓስወርድ ጠየቀኝ ማለት ነው። ሶ ዩዘር አክሰስ ቬሪፊኬሽን ቬሪፋይ መደረግ አለበት ማለት ነው፣ በትክክል ኮንፊገር ከተደረገ። ስለዚህ ፓስወርድ ስንት ነው የሰጠው? 1 2 3 4። ሶ ፓስወርዱ አያሳየንም። ስለዚህ እንጽፋለን፣ ኢንተር እላለሁ ማለት ነው። አያችሁት? ተማሪ የሚል መጣልኝ ማለት ነው። ይሄ ሲዩቹ ስም ነው ማለት ነው። ስለዚህ እዚህ ጋር ሆኜ ምን ማድረግ እችላለሁ? አክሰስ ማድረግ እችላለሁ። ስለዚህ by using this method, by using telnet and secure shell, you can access remotely ማለት ነው። ሪሞትሊ ሆነን የኔትወርክ ዲቫይሶችን አክሰስ የምናደርግባቸው መንገዶች ናቸው ማለት ነው። ስለዚህ ቴልኔት ግን ያው ቆየት ያለ አክሰስ ማድረጊያ ቱል ነው፣ መንገድ ነው። ኤስኤስኤች ነው ሞር ሴኪዩር። ስለዚህ እሱን በቀጣይ የምናይ ይሆናል። በዚህ መንገድ እንግዲህ ስዊቻችንን ራውተራችንን አክሰስ የምናደርግበት ሜተድ አለ ማለት ነው። this is all about today's video. Thank you for watching.